ብፁዕ አቡነ ጴጥሮስን ጨምሮ 3 ሊቃነ ጳጳሳት ወደ ኢትዮጵያ መግባታቸው ነው እየተዘገበ ያለው። ብፁዕ አቡነ ጴጥሮስን ጨምሮ 3ቱ ብፁዓን አባቶች ናቸው እንግዲህ ኢትዮጵያ የገቡት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምልአተ ጉባኤ ይካሄዳል። ለዛም ነው እንግዲህ እነዚህ 3 ጳጳሳት ወደ ሀገር እንዲገቡ የተደረገው። ውጪ ሀገር የነበሩ ወደ ሀገር እንዳይገቡ ተከልክለው የነበሩ 3ቱ ብፁዓነ አበው ሊቃነ ጳጳሳት በቅዱስ ሲኖዶስ ጉባኤ ላይ ለመሳተፍ ዛሬ ማለዳ አዲስ አበባ መግባታቸው ነው መረጃዎች የገለጹት። ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስ እና ብፁዕ አቡነ ያዕቆብ ዛሬ ማለዳ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ደርሰዋል። ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም ብፁዓን አበው ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ አቀባበል አድርገውላቸዋል። በርካታ ጳጳሳትም ተገኝተው አቀባበል እንዳደረጉላቸው ነው የሚገልጸው። መንግስት ከሳምንታት በፊት በይፋ ባወጣው መግለጫ 3ቱ ብፁዓን አባቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ስብሰባ ላይ እንዲገኙ ሲል መግለጫ አውጥቶ ነበረ። እንግዲህ ወደ ሀገርም እንዲገቡ ፍቃድ ሰጥቻለሁ ሲል ነበር። ለዛ ይመስላል እንግዲህ እነዚህ 3ቱ ብፁዓን አባቶች ወደ ሀገር ውስጥ የገቡት ማለት ነው። በዚህም ብፁዓን አባቶች ዛሬ አዲስ አበባ ገብተዋል። በዛሬው ዕለትም እንግዲህ መንግስት በ3ቱ ብፁዓን ሊቃነ ጳጳሳት ላይ ወደ ሀገር በመፍቀዱ ተግባራዊ ምላሽ መስጠቱን ከፍ ያለ ምስጋና እናቀርባለን ሲል ቋሚ ሲኖዶሱም እንግዲህ መግለጫ አውጥቷል ማለት ነው።